እዚህ መቅደስ ማንግባ አለኝ ነው ያስባሉኝ የነበረው። ምን ተፈጠረ? አንድ ጊዜ ጊዜው 2010 ላይ ነው። እኔ ያው የአስረኛ ክፍል ተማሪ ነበርኩኝ እና የአብነት ትምህርት የጀመርኩበት ወቅት ነበረ። የአብነት ትምህርት መስከረም ላይ ምናምን መስከረም አንድ ነበር የጀመርኩት ምናምን ትንሽ እየተማርኩ ውዳሴ ማርያም ምናምን ደርሼ ነበርና ከመምህሬ ጋርም በጣም ተግባብተን መምህር የንታለይኩን ይባላሉ መነኩሴ ናቸውና ትንሽ እግራቸውን ያማቸዋል እና አንድ ቀን ሌሊት ይዘናቸው እኛንን በተራ በተራ የምናስገባቸው መቅደስ እግራቸውን ስለሚያማቸው ፍትሀት ሲኖር ምናምን ነገር ፍትሀት ድንገት ካለ እሳቸውን ብዙ ያስቸግሯቸውም እና ፍትሀት ካለ ድንገት እንገባለን መቅደስ ይዘናቸውና አንድ ቀን ተማሪዎች ሁሉም ደከማቸውና በቃ እኔ ይዣቸው ልግባ አልኩኝ። እኔ ብዙ አላቃቸውም ዲያቆናቱንም ቄሶቹንም እዛ የነበሩትን ሰዎች በአጠቃላይ እና ገባው። እዛ ቅድስት ጋር ቆምኩ። መልካ ስዕሉን አሉ ተፈሲ መልካ ስዕል አሉ። እዛ ተአምረ ማርያም ተነበበ። እኔ ምንም አላቅም መልካ ስዕሉንም ተፈሲውንም እኔ ዝም ብዬ ነው ማሳልፋችሁ በሉት እናንተ እያልኩኝ እና ያልተማርኩም ገና ምንም አውቀው ነገር የለም ማለት ነው። እዛ ግን ያው ማንበብ ያው ቀላል ነገር ነው። አንዱ ዲያቆን አምጥቶ ድርሳነ ሚካኤል ሰጠኝ ማለት ነው። እዛ ሀሳቡ የለኝም ማለት ገልጬው በስነ ስርዓት አይቼው አላቅም ድርሳነ ሚካኤልን ማለት ነው። ግን እዛ ትምህርት ከመጀመሪያ በፊት ከቅዱስቱ ኋላ ሆኜ እነሱ ሲያደርሱ ምን እንደሚያደርጉ አያቸዋለሁ። ምን እንደሚያነቡ ተአምር እንደሚያነቡ ድርሳኑ እለት እለት እንደማይነበብ አውቃለሁና እና ገልጠው ምናምን ነገር ቼክ አድርገው የሚያነቡትን ምናምን ነገር እንደሚያስቀምጡ አውቃለሁ። ከዛ ተቀበልኩኝ። እየፈራው ነው የተቀበልኩኝ። ምንድነው የመጣብኝ ደግሞ ዛሬ በቃ ማለት አልፈለኩም መቀበል። ግን ያው ሲሰጥ እዛ ቦታ ላይ ስለቆምኩኝ ብቻ አንብባ ይዞ ምናምን ብለው ሰጥቶኛል። እሺ ብዬ እኔ ተቀበልኩኝና የምፈልገውን አወጣውና ትንሽ አነበብኩት። ከዛ ተአምረ ማርያም ተነቦ አለቀ። ከዛ ወደ ተአምሩ ወደ ቅዱስ ሚካኤል ተአምር ሄድን ማለት ነው። መጽሐፌን ይዤ ሄድኩኝ። አትሮንሱ ላይ ዘረጋው። ደግሞ እንደ አጋጣሚ የሆነ የዛን ቀን ማይክ ነበረ እና ማይክ ሰጡኝ። እዛ የመላእክት አለቃ የቅዱስ ሚካኤል ተአምር ይህ ነው ምናምን እላለሁ እና ረጅም አይደለ መግቢያው። ከኋላ የሆነ ሹክሹክታ ይሰማኛል እና ምንድን ነው የሚሉት? ድንጋጤ ላይ ነኝ። ምን አይነት ችግር አለብኝ? እጄ ይንቀጠቀጣል። አይምሮዬም የሚያስበው በቃ የፍራቻ ስሜት አለ አይደል? አዲስ ነኝ እኔ አንብቤ አላቅም፣ እዛ ቦታ ላይ ቆሜ አላቅምና አዲስ ነኝና እጄ ይንቀጠቀጣል ምናምን ነገር እና ግን ድምጽ ይሰማኝ ነበርና ድንገት ከኋላ የሆነ ሰው መጣና አንተው መጀመሪያ ግዙን አታነብም ብሎ ማይኩንም መጽሐፉንም ተቀብሎኝ ሂድ እዛ ጋር ሆናለኝ። ሰውየው ቄስ ናቸው። ያው አንዳንዴ አስተማሪ ነገር አይደል እንደዚህ አይደል? ቄስ ናቸው። እዛ የሆነ በቃ የሆነ ነገር መሬቱ መቅደሱ ተከፍሎ እንደዚህ ቢውጠኝ ማለት በቃ የዛን ሰዓት ላይ ደስተኛ ነበርኩ። በጣም ኃይለኛ ድንጋጤን የደነገጥኩት። እዛ ወደ ነበርኩበት ቦታ ሄጄ ቆምኩኝ። አይኔ ፍጥጥ ፍጥጥ አለ። የእውነት ነው የምላችሁ በቃ ነጭ ሆንኩኝ መሰለኝ። በጣም ድንጋጤው ማለት ነው። ማለት አልገባኝም እኔ ምን እንዳጠፋው። ኖርማል ነገር ነው እውነት ለመናገር በአማርኛም ይነበባል በግዕዙም ይነበባል፣ ችግር የለም። ምን ታይቷቸው እንደሆነ ግን አልገባኝም። ለምን ግዕዙን አታነብም ምናምን ብለው እንደተበሳጩብኝ አላቅም። ብቻ ተቀበሉኝ። እሳቸው ታምሪው ለቅዱስ ሚካኤል ሊቀ መላእክት ንብልናው አስታውቆት ምናምን ብሎ በቃ የሚባለውን ብለው አነበቡት ማለት ነው። እኔ እዛን ሰዓት የተሰማኝ ስሜት የነበረው ምንድን ነው? ያለ ቦታ መጥቼ ነው እግዚአብሔር እየቀጣኝ ነው የሚል ስሜት ታውቃላችሁ የሚሰማኝ። እንደዛ አይነት ስሜት ነበረ። ምኑኜ ነው እዚህ ቦታ የመጣሁት? በቃ እየተቀጣው ነው። ለዛ ነው ያለ ቦታዬ ያለ እውቀቴ ገና ጀማሪ ነኝ እኔ እንግዲህ ምናምን በቃ የሚሉ የማይመጡ ሀሳቦች የሉም አይምሮዬ ላይ ምናምን ነገር። አንድ ቄስ መጡና አይዞ ይለመዳል እንደዚህ አይደለም ምናምን ነገር አሉኝ። ትንሽ ይሆናል ለመረጋጋት ሞከርኩኝ። ጠላሁት መቅደሱን ለዛ ቀን የእውነት በቃ ለእኔ የሚገባ ቦታም አልመሰለኝም። ተሳስቼ ይሆን እንዲህ በቃ መምጣት የዛ ቦታ ላይ ተሳስቼ ይሆናል በቃ አልኩኝ።
አስተማሪ ተናደዋል። በጣም የሚናገሩት ጠፍቷቸዋል። እንዴት እንደዚህ ያደርጋል ብለው በቃ በጣም ተናደዋል። እውነት ለመናገር የሚደረግ ነገር ሆኖ አይደለም፣ ግን በቃ አጋጣሚውን ማየት ስላለብኝ ሊሆን ይችላል ብዬ አሰብኩኝ። ትምህርት ተማርኩበት እኔ ራሴ። የጠቀመኝ ነገር ግን ምንድነው መሰላችሁ? ከዛ በኋላ ምን መነበብ እንዳለበት ምን እንደሚነበብ እንዳጠና አደረገኛ ነገር። ከዛ ተአምሩን ማገላበጥ ጀመርኩኝ። የተሳሳትኩት ነገር ምንድነው ብዬ ከኔ ቀድመው የተማሩትን ተማሪዎች ሁሉ እስኪያሳዩኝ እንዴት ነው የሚነበበው ብዬ በስነ ስርዓት በቃ እንደዛ እንደሆን አደረገኝ። የዛን ቀን ግን መቅደሱን ጠልቼው ነበር። በጣም ነበር ያንገሸገሸኝ። አልመጣም ብዬ ነበር እዛ ቦታ ላይ ማለት ነው። እንደ አጋጣሚ ሆኖ ውዳሴ ማርያም ሳልጨርስ ነበረ መልካስል ተፈሲ ምናምን ነገር አጥንቼ መቆም የጀመርኩት እዛው ማለት ነው። እና አበረታኝ፣ ያ ነገር አበረታኝ። እና አንዳንድ ጊዜ እንዲህ አይነት አጋጣሚዎች ለመንጠሪያም ይሆናሉ። ምናልባት ደግሞ ሰው ባይኖረኝ እዛ ጋር የሚያበረታታኝ ወይ እግዚአብሔር ባይረዳኝ ኖሮ ወድቄ ቀር ነበረ ፈርቼ። ከዛ በኋላ ተሸማቀቄ በቃ እዛው ቀር ነበረ። ግን እግዚአብሔር ሲረዳኝ መማሪያ ሲሆነኝ እንደውም አንድ ደረጃ ከፍ አደረገኝ እና መቅደሱ የዛን ቀን ለኔ እንደው እግዚአብሔር በሚያውቅ ሲኦል ሆኖብኝ ነበረ ከድንጋጤ የተነሳ ማለት ነው። እና አሁን እግዚአብሔር ይመስገን አለው ብቻ እንደ ቸርነቱ እያገለገልኩኝ ምን እያልኩኝ በቃ ተላምጄ ከሰዎቹ ጋርም ተላምጄ። እንደ አጋጣሚ ሆኖ ደግሞ እኔ ከሰው ጋር መግባባት ቶሎ አልችልም ነበርና እንዴትም ቀስ እያልኩኝ ተላመድኩ እላችኋለሁ። እና ይሄ አጋጣሚ ለኔ በጣም ትልቅ በህይወቴ ትልቅ አጋጣሚ የማረሰው አጋጣሚ ነው። ከቄሱ ጋር ታርቀናል፣ ተግባብተናል በደንብ ምናምን ነገር እና ሰላም ሆነናል። ግን ያንን ነገር እኔ አልረሳውም፣ ምንም የለም ውስጤ፣ ግን በቃ አልረሳውም። ያ የኔ የህይወቴ አጋጣሚ ነው ብዬ ይዤዋለሁ፣ መዝግቤዋለሁ። እና እቺ አጋጣሚ የመቅደስ አጋጣሚ ናትና አረሳትም። ስላዳመጣችሁኝ አመሰግናለሁ።